እዚህ ጋር ያሉት ሁለት ካሜራዎች ይታያቸዋል አይደለ? ከላይ እዚህ ጋር አንድ በተን አለው እዚህ ጋር ማለት ነው። ሶ አንዴ ስትነኩት ፎቶ ያነሳል፣ ያያችሁት ነው። ጫን ብላችሁ ስትይዙት ደግሞ ቪዲዮ ሪካርድ ማድረግ ይጀምራል ማለት ነው። እቺ ኤልኢዲዋ የምታያት ቪዲዮ ሪካርድ እያደረገ ነው ማለት ነው። በጣም ቆንጆ ጥርት ያለ ቪዲዮ ነው ሪካርድ የሚያደርገው። ዛሬ አንድ በጣም ቆንጆ እቃ ላሳያችሁ። ሬባን ሜታ የሚባለውን መነጽር ነው። ስማርት ግላስ ናቸው። ቪዲዮ ሪካርድ ማድረግ ይችላል፣ ፎቶ ማንሳት ይችላል። ኤአይ አሲስታንት አለው። በጣም ብዙ ነገር ነው። ይሄ የምታዩት እንግዲህ ቻርጂንግ ኬዙ ነው። አያችኋት እዚህ ጋር መነጽሩ ልክ ሲገባበት ቻርጅ ማድረግ ይጀምራል። እዚህ ጋር ታያቸው ኮንታክት ፒኖች አሉ እና ልክ ስትከቱት ይሄ ማስቀመጫው ማለት ነው ቻርጅ ማድረጊያው ነው። ስላሉት ፊቸሮች ልንገራችሁ። እዚህ ጋር ስትመጡ ደግሞ እዚህ ጋር የምታዩት በሁለቱም ሳይድ ነው ስፒከሮች አሉ። የሚገርም ስፒከር ነው። ስልክ ማውራት ትችላላችሁ፣ ሙዚቃ መስማት ትችላላችሁ። ራሱ ላይ ኤአይ አሲስታንት አለው። ሶ በሱ ደግሞ አፕል ሚውዚክ፣ ስፖቲፋይ ምናምን መክፈት ትችላላችሁ። በጣም የሚገርም ነገር ነው። እዚህ ጋር ደግሞ እንደገና ማይኮች አሉት። በጣም ቆንጆዬ ማይክ አለው። ሬባን ሜታ ግላስ ይባላል። ይሄ ሬባን ጄን ዋኑ ነው። በጣም ብዙ ፊቸሮች አሉት። ካሜራው 12 ሜጋ ፒክስል ነው። 12 ሜጋ ፒክስል ሆኖ 3K ቪዲዮ ሪካርድ ማድረግ ይችላል። በጣም ቆንጆ ጥራት ያለው ቪዲዮ ነው ሪካርድ የሚያደርገው። የሚገርማችሁ ነገር ቢልቲን ኤአይ አለው። ስልካችሁ ላይ እንደ ቻትጂፒቲ ጥያቄ እንደምትጠይቁት ቀጥታ ኮንቨርሴሽን ማድረግ ትችላላችሁ ከመነጽሩ ጋር ማለት ነው። አይፎን ተጠቃሚ ከሆናችሁ ታውቁታላችሁ። ሄ ሲሪ ስትሏት ሲሪ ትነሳለች አይደል? እንደዛ ሄሜታ ብላችሁ ይነሳል። አሁን ለምሳሌ ሄሜታ ቴክ ፒክቸር ሲያነሳ አይታችሁታል። ድምፅም አለው ክሊክ የሚያደርግ ሉክ ሄሜታ ሪካርድ ቪዲዮ። አሁን ሪካርድ እያደረገ ነው። የሚታያችሁ ከሆነ ሪካርድ ሲያደርግ ደግሞ እዚህ ጋር ትበራለች እና በጣም ለብዙ ነገር ይጠቅማል። ኢቨን ኮንቨርሴሽን ማድረግ ትችላላችሁ። ቻትጂፒቲን እንደምትጠይቁት ይሄ ነገር ምንድን ነው፣ ፊት ለፊት ያለው ነገር ምንድን ነው እንደምትሉት በጣም ብዙ ፊቸሮች አሉት። ለምሳሌ ሄሜታ ብላችሁ ዋንስ ኢን ፍሮንት ኦፍ ሚ ብትሉት እዚህ ጋር ስላለው ነገር አይቶ በመነጽሮቹ በካሜራዎቹ አይቶ ይሄ ነገር እንዲህ ነው ይላችኋል። እና በቃ ሊትራሊ ቻትጂፒቲ ቢልቲን እንደሆነ አስቡት። ሌላ በጣም ብዙ ፊቸሮች አሉት። እዚህ ጋር ተች ፓድ አለው። እንደዚህ ቮሊዩም መጨመር ቮሊዩም መቀነስ ትችላላችሁ። እንደዚህ እያደረጋችሁ እንዲታፕ አድርጋችሁ ስልክ ማንሳት ወር ደግሞ የሆነ አፕሊኬሽን እንዲከፍት ማድረግ ትችላላችሁ። ዋተር ሬዚስታንት ነው። ያው ስላችሁ ውሃ ውስጥ መክተት ሳይሆን ዝናብ ቢዘንብ ምናምን አድርጋችሁት ሴፍ ነው። ሌላ በጣም ደግሞ ያስገረመኝ ፊቸር ምን መሰላችሁ? ለብላይንድ ሰዎች ማየት ለተሳናቸው ሰዎች ማለት ነው። እነሱ አድርገውት ላይክ አሁን ሬስቶራንት ገብቶ ሜኑ ማየት አይችሉም። ስለዚህ ሜኑን ይዞት ቢጠይቁት ኤአዩ በካሜራው አይቶ ያለውን ነገር ምግቡን ያንብላቸዋል፣ ከነ ፕራይሱ ይነግራቸዋል። ፊት ለፊታቸው አካባቢያቸው ያሉትን ነገሮች ኮንቨርሴት ማድረግ ይችላሉ ከኤአዩ ጋር ማለት ነው። እናንተ ስልካችሁ ላይ ሆናችሁ ጄሚናይን ወይ ቻትጂፒቲን እንደምትጠይቁት እንደዚህ አይነት ፊቸር አለው። ይሄ በጣም አንደርሬትድ የሆነ ፊቸር ነው። ጥያቄ መጠየቅም ትችላላችሁ፣ መልስ ይመልስላችኋል። የምልክት ቋንቋ የሚያወራ ሰው ካለ ፊት ለፊታችሁ የእሱን ሳይን ላንጉዌጅ በዚህ ሪካርድ እያደረገ ራሱ ትራንስሌት አድርጎ ይነግራችኋል። ቋንቋ ይተረጉምላችኋል። ሌላ ሰው ፊት ለፊታችሁ ሌላ ቋንቋ ሰፖርትድ ላንጉዌጆች አሉ፣ ስፓኒሽ ምናምን እሱን ሲያወራላችሁ ሰምቶ አስቡት እንግዲህ አይቶ ሰምቶ ትራንስሌት ያደርግላችኋል በእንግሊዘኛ። ሌላም ፊቸር አለው መሰላችሁ? ላይቭ ስትሪም ማድረግ ትችላላችሁ። ፌስቡክ፣ ኢንስታግራም ምናምን ላይ ገብታችሁ ይኸው ቀጥታ ሪካርድ ያደርጋል፣ ሳውንድም ሪካርድ ያደርጋል። ስለዚህ ከስልካችሁ ጋር ኮኔክት አድርጋችሁ ቀጥታ ላይቭ ስትሪም ማድረግ ትችላላችሁ። ኦብጀክት ሪኮግኒሽን አለው። ማታውቁት ፊት ለፊታችሁ ካለ ለምሳሌ ሄሜታ ብላችሁ መጠየቅ ነው። አይቶት ምን እንደሆነ ኤክስፕሌን ያደርግላችኋል። ስለ ፕላንቶች በቃ ኦልሞስት የተሟላ አይነት ነገር ነው። ቴክኖሎጂው እየሄደ ያለበት ነገር በጣም ያስገርማል። ሌላ ፊቸር እንደገና ልንገራችሁ። ሪማይንደር አለው። ከ30 ደቂቃ በኋላ የሆነ ነገር ሪማይንድ አድርገኝ ብትሉት 30 ደቂቃውን ሰዓቷን ይዞ ማለት ነው ከ30 ደቂቃ በኋላ ሪማይንድ ያደርግላቸዋል በስፒከሩ በኋላ ማለት ነው። በጣም ብዙ ፊቸሮች አሉት። በጣም ቆንጆ እቃ ነው። ሊሚቴሽኖቹን ደግሞ ልንገራችሁ። አንደኛ ሊሚቴሽኑ ባትሪ ላይፉ ነው። ባትሪ ላይፉ ይሄን ያለው። ከዚህ በኋላ የወጣ ጀንቱ የሚባል አለ። እሱ የተሻለ ባትሪ ላይፍ አለው። ቪዲዮም ሪከርድ ሲያደርግ ከ3 ደቂቃ በላይ ሪከርድ አያደርግም። ይሄ አሁን እየወጡ ያሉት ግን እስከ 45 ደቂቃ እስከ 1 ሰዓት ሪከርድ ማድረግ ይችላሉ። አሁን እየወጡ ያሉት ማለት ነው። ኤአይ ፊቸሮቹ ደግሞ ሁሉም ሀገር አይሰሩም።
ሊሚትድ ናቸው። አንዳንድ ሀገር ይሰራሉ፣ አንዳንድ ሀገር አይሰሩም። አንዳንድ ነገር ስጠይቀው ለምሳሌ ይሄ ፊቸር እናንተ ሀገር አቬለብል አይደለም ይለኛል ብዙ ጊዜ። ያው በጊዜ ሂደት አፕዴት ሮል አውት ሲያደርጉ የሚስተካከል ነገር ይመስለኛል። ሶስተኛ ነገር ደግሞ ዋጋው ነው። ዋጋው በጣም በጣም ኤክስፔንሲቭ ነው። ፎር ፔር ኦፍ ግላስስ 50 ሺህ ብር አካባቢ ነው። ኦፕን ቦክስ ምናምን ካገኛችሁ ወደ 50 ሺህ ብር ይጠጋል ማለት ነው እና በጣም ኤክስፔንሲቭ ነው። ሶ ናት ፎር ኤቭሪዋን። ሌላ ደግሞ ደስ ይላል አይደል? አሁን የምነግራችሁ ነገር ግን ሁሉንም ነገር ዊዝ ግሬን ኦፍ ሳልት ነው መውሰድ ያለባችሁ። ቴክኖሎጂው እየሄደበት ያለው ነገር በጣም ያስፈራል። አሁን ይህንን እኔ አድርጌ የተንቀሳቀሱ ማወራውን ነገር አካባቢ ያለውን ነገር ያዩታል ማለት ነው። እነሱ ዳታ ኮሌክት እያደረጉ ነው። ከማን ጋር እንደምኖር ያውቃሉ። በዚህ ካሜራ ከፈለጉ የቤቴን ስትራክቸር ማወቅ ይችላሉ። ምን እቃ ምን ጋር አለ፣ ምን እየሰራው ነው እና ይሄ ፕራይቬሲ የሚባለው ነገር የለም ማለት ነው። ሶ እያንዳንዱን ነገር ጥሩ ቢመስለም ዊዝ ግሬን ኦፍ ሳልት ነው መውሰድ ያለባችሁ። ያው እየሄደ እየቀጠለ ሲመጣ ቴክኖሎጂው ደግሞ ይሄ ሶሻል ላይፋችንን በጣም አፌክት እያደረገው ነው የሚመጣው። እንደምታዩት ነው ሁሉም ቦታ ሰው ስልኩ ላይ ነው። ምግብ አዞ ምግብ እስከሚመጣ ሁሉም ስልኩ ላይ ተደፍቶ ነው ያለው። አጠገብ ላጠገብ ሰው አያወራም። በግላስ ደግሞ እንደዚህ ሲመጣ አሁን ቀጥሎ የሚመጡት ራሱ ላይ ስክሪን ይኖራል ግላሱ ላይ። ሰው ቁጭ ብላችሁ ኢንስታግራማችሁን፣ ቲክቶካችሁን፣ ምንም ነገር ኢንተርኔታችሁን እዛው ግላሳችሁ ላይ ማየት ትችላላችሁ ከትንሽ ጊዜ በኋላ። ይሄ ሶሻል ላይፋችን ላይ ችግር እየፈጠረ ይመጣል ብዬ አስባለሁ። ሬባን ሜታ ጄን ዋናት ሬባን ግላሷ በጣም የምትገርም ናት። በራሱም ሪከርድ ያደረኩትን የተወሰነ ቪዲዮ ላሳያችሁ። የዛሬው ቪዲዮ ይሄንን ይመስላል። ፕሊዝ አሁን ይላችሁ ሪከርድ እያደረገ ያለው በራሱ ነው። ድምጽም ሪከርድ እያደረገ ያለው በራሱ ነው። ይሄ ቻርጂንግ ኬዙ ነው እንደምታዩት። እዚህ ውስጥ ነው የምታስቀምጡት። በታይፕ ሲ ነው ቻርጅ የሚደረገው እና እዚህ ጋር ሲነካካ ነው ቻርጅ የሚያደርገው። አውጥታችሁ ስታስቀምጡት ቻርጅ ያደርጋል ኬዙ ማለት ነው። ኬዙን ደግሞ እንደ ስልካችሁ ነው ቻርጅ የምታደርጉት። ይሄን ይመስላል።